በህይወት መጀመሪያ ማወቅ የሚገባ ነገር አንተ አላህ ያንተ ጌታ ነው which means automatically አንተ የሱ ባሪያ ነህ ለዛ ነው ሱረቱል ፋቲሃ ሲጀምር ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረብል ዓለሚን አላህ ረብነቱን ነው የሚያስተዋውቀን የዓለማት ሁሉ ረብ ነው which means እያንዳንዱ በዚህ ዩኒቨርስ ውስጥ በሚታየውም በማይታየው ዓለም የሚኖር ፍጥረት ሁሉ የአላህ ባሪያ ነው ለምን አልহামዱሊላሂ ረብል ዓለሚን ስለሆነ ወዲያውኑ ሙሳ ማዕሪፈቱላህ አላህ ማን ነው የሚለውን ያወቁት ዕውቀት እጅግ በጣም መሰረታዊ ነገር ነው ለዛ ነው አላህ ሱረቱል ሙሐመድ ምዕራፍ 47 ቁጥር 19 ላይ ፈዓለም እወቅ ይላል أنه لا إله إلا هو كأن الله بستكر بأونة عملكو يميقب أملاك دليل أوكيلان يوكات هلو مجمرة يتبع مقبع سوقيتهم ما وقالبت الله ما وقالبت يقرآن مقراتاتشن يقرآن مماراتشن حديث ماتناتاتشن ويمدمو أكاديميك تمرت مماراتشن جبنا علامة الله deeper and deeper more and more الله بتلكت مرداتنا ما وقنا لذا قدم أستاذي وندم عمر እንዳቀረበው የጌታን የአላህን ሪዳ ማግኘት የሚቻለው ቶታል ሳቲስፋክሽን አላህ በእኛ እንዲኖረው ማድረግ የሚቻለው መጀመሪያ አላህን በማወቅ ነው ምክንያቱም አላህን በማወቅ ውስጥ አላህን በመረዳት ውስጥ ራስን ማወቅ አለ ስሜትን መቆጣጠር አለ ጌታ የሚፈልገውን ነገር ማድረግ አለ ኢኒ አና ረቡክ ናውሌጅ ዕውቀት ከዛ በኋላ ፈኽላና ዐለይክ ጫማህን ከእግር ስር አውጣል እያንዳንዳችን መስጂድ ስንገባ ጫማችንን ከእግራችን ስናወልቅ we have to remind this ይሄንን አያ ማስታወስ አለብን ፈኽላና ዐለይክ ፍቅሃዊ አጀንዳውን ማለት አይደለም ጫማህን ከእግር አውልቅ ሲላቸው ማነሪዝም ነው ስነ ምግባር ነው ዓላማውን ነግሯቸዋል ኢነከ ቢልዋዲን ሙቀደስ ይጠዋ ሙቀደስ በሆነ ስፍራ ስላለ ጫማህን ማውለቅ አለብህ ማነሪዝም ነው ስነ ምግባር ነው ጫማ ስናወልቅ ዝቅ ነው ምንለው ሙሳን ዝቅ በል ይያለው ነው አላህ ዝቅ ማለትን መተናነስን ያስተማረ ነው be humble ማለት ነው kill your egoistical personality ይሄ የኩራተኝነት ስሜትን ትገለዋለህ አና ረቡክን የጌታ ነኝ አንተ ባሪያዬ ነህ አሁን ጫማህን ከእግር ስር አውልቅ ማነሪዝም ስነ ምግባር ልብ በሉ ዕውቀት እና ስነ ምግባር ዒልምና አኽላቅ deeply connected የሆኑ ነገሮች ናቸው ዛሬ እንደምታውቁት ዕውቀት አለ ዓለም ላይ knowledge is everywhere ዕውቀት ሁሉ ስፍራ ነው ያለው ግን የሚያውቁ ሰዎች ሁሉ ስነ ምግባር አላቸው ወይ ኢንፎርሜሽን ሁሉ ቦታ ነው ያለው ግን ስነ ምግባርስ የት ነው ያለው በጣም የሚገርመው ነገር የሰው ልጅ more and more knowledgeable በሆነ ቁጥር ተሸገረናል ባወቀ ቁጥር ጥፋቱ እየበዛ ሄዷል ዕውቀትን ከስነ ምግባር ጋር ማስተሳሰር ግድ ይላል ዕውቀት አለን ብለን ስነ ምግባራችን ደካማ ከሆነ ዕውቀታችን ሪሊ በልባችን ውስጥ መሬት አረገጠም ማለት ነው ዕውቀታችን ላይ የሆነ የተሳሳተ ነገር አለ እኔ አንዳንድ ጊዜ በጣም ይገርመኛል እስላማዊ ዳዕዋ የሚያደርጉ ወንድሞች እህቶች አሉ ቅልጥ ያለ ስድብና አንዳንድ ጊዜ ምንድነው የሚያስተምሩት እነዚህ ሰዎች ኦኬ ዒልም ነው እንዳይባል ስድብ ነው ግን ዒልም የሚመስል ነገር ደግሞ አለው እሺ አኽላቅ የት አለ መሻይኾቻችንን ማክበር እኮ አኽላቅ ነው የት አለ በነገራችን ላይ your mannerism is a reflection of your knowledge ነው ስነ ምግባር የዕውቀት መገለጫ ነው ስለዚህ መሻይኾችን ስናከብር የዕውቀታችን መገለጫ ነው ታላላቆቻችንን ስናከብር ዑለማዎቻችንን ስናከብር ለታናናሾቻችን ስናዘን ንግግራችን አደብ ሲኖረው ፌስቡክ ላይ የምንጽፈው ስለ ምግባር ሲኖረው ግን ኮምፕሊትሊ ረስተናል አኽላቅ የሚባለውን ማነሪዝም የሚባለውን ኮምፕሊትሊ ረስተናል ይሄው ወላጆች በተለይ ወላጆች ሆናችሁ ልጆቻችሁን ዕውቀት እንደምትመግቡ ሁሉ ኢኳሊ ስነ ምግባር መመገብ አለባችሁ አለበለዚያ ልጆች ኮምፒውተር ነው የሚሆኑት ኮምፒውተር ብዙ ዕውቀት አለው ስነ ምግባር ግን የሚያውቀው ነገር የለም የሰጠውን ሁሉ ይቀበላል የሰጠውን ሁሉ ይተፋል ማነሪዝም ስነ ምግባር ነው ሁለተኛው አጀንዳ ይሄ ነበር ዕውቀትና ስነ ምግባር ጥብቅ ትስስር አላቸው እንቀጥል فخلعنا عليك إنك بالوادي المقدس طوى وأنا اخترتك إلى 12 آية أنكم مرجعها اللوي وأنا اخترتك فاستمع لما يوحى عمود أنت يميودون ريفليشن ما ودون ملكوت لب بلا سماء أدمتو لب بلا سماء وأنا اخترتك اختيار سروك على الخير بانت وسط بالو خير نجر أيجي there is a goodness inside you بوسط ملكام نجر الله لذا ملكام نجر هاتشهلون يلوال الله والله እኔ አንዳንድ ጊዜ በጣም ነው የምንገረመው እስላማዊ ዳዕዋ ተብሎ መሻይኾችን ዑለማዎችን ዳዒዎችን ኡስታዞችን ሴቶችን ምናምኖችን በጣም የሚያንቋሽሽ ሆነ አስተምሮትን ሰማለን ሰዎች ከተሳሳቱ የተሳሳቱትን ነገር ኤ ቢ ሲ ዲ ብሎ ማስተካከል አለበት
ማረም አለበት ይሄ መነገር አለበት በዚህ ጥርጥር የለኝም ግን ስድቡንና ሌሎች ነገሮች ምንድነው ያመጣው ተመልከቱ እያንዳንዱ ሰው ማይክ የተባለ ሁሉ ይሰማል አይገርም መኖራችሁን ያወቁት አሁን ነው ምን ያልኩ ነበር እሺ ዋና اخترتك እያንዳንዱ የሰው ልጅ በውስጡ ኸይር አለ የሚገርማችሁ ነገር በጣም የሚደንቃችሁ ፊርዓውን በውስጡ ኸይር ነገር ነበር ሱረቱ ጣሃ ላይ فقول له قولا لينا لعله يتذكر او يخشى ለፊርዓውን ሄደ ስታናግረው the most beautiful የሆነ ንግግር soft speech ተጠቀም ለፊርዓውን ማን ነው انا ربكم الاعلى ያለ ነው أليس لي ملك مصر وهذه الأنهار تجري من تحت ያለ ነው የመጨረሻ የኢጎ ጥጉ ላይ የደረሰው እሱ ነው ህፃናትን እኮ በየአመቱ አንድ አመት እየዘለለ የሚገልሰው ለዚህ ሰው አላህ ረሱሉን ከሪም የሆነውን ሙሳ ልኮለታል እና ሙሳ ተልኮ ከሃሩን ጋር ሄዶ ምን በሉት አለ ፊርዓውን ስታናገሩት ለስለስ ያለ ቃል ተጠቀሙለት ለምን ሁለት ፖቴንሻል አለው በውስጡ በፊርዓውን ውስጥ ሁለት ፖቴንሻል አለ ምን ለዓለሁ يذكر ተዘኩር ሊያደርግ ይችላል ሪማይንድ ሊያደርግ ይችላል ሊያስታውስ ይችላል አው يخشى ወይንም ጌታን የሚፈራበት ፖቴንሻል ፖሲቢሊቲው በውስጡ አለ ጌታን ሊፈራ ይችላል አይገርምም ፊርዓውን ጌታን ሊፈራ ይችላል what እና ታዲያ አንተ አንድ ሰው ተሳሳተ ብለ ምትለው ምንድነው በቃ ተሳስተዋሉ እናርማቸዋለን እንመከራቸዋለን እንገሳቸዋለን ከዛ ውጭ ግን ዱላና ድብድብ ቦክስና ስድብ ያስፈል አራ ተረጋጋ ፍሬን ምንድነው ረሂም በውስጣችን ሁላችንም ኸይር ነገር አለን ሙሳ በውስጥ ባለው ኸይር ነገር መርጫለሁ ይላል አላህ ውስጥ ኸይር ነገር ሙሳ እኮ ሰው ገለዋል ባጋጣሚ ድንገት አንድ ቀን አንዴ በቦክስ ሲመቱት ሙሳ በቦክስ አይምታ ለጥ ነው የምትለው በቃ ሌላ ነገር የለው فوقذه موسى فقد عليه እንደ ድንገት እኮ ነው በቦክስ ሲለው ሰውየው ተኝቷል ውሃ ቢደረግለት የለም ሰውየው ከሳት በኋላ ጀናዛ ሰላት ቀብር ምናምን በጣም አስቸጋሪ ነውና እንደዛ አይነት ነብይ ስላለን በጣም ደስተኛ እሺ وانا اخترتك فاستمع لما يوحى በጣም ጥሩ ሰዎች ሆኑ ዲሴንት የሆኑ ሰዎች የሆነ ጥፋት ሲያጠፉ በጣም ጊልቲነት ይሰማቸዋል የጥፋተኝነት ስሜት ይሰማቸዋል ሙሳ ሰው ገድያለሁ ብሎ የጥፋተኝነት ስሜት ይሰማዋል አክሲደንታሊ ነው የተፈጠረው በድንገት ነው ግን ውስጡን ይቆረቁራል አላህ ይሄንን ያውቃል وانا اخترتك በውስጥ አንተ ራሱ ማታቀው ድንቅ የሆነ ታምራዊ መልካም ነገር አለ ለዛ መርጫ አለውኝ ለዛ ነው በሳይኮሎጂ ትምህርት ጥናት ውስጥ ምን ይላሉ you are a mystery for yourself you are a stranger for yourself አንተ ለራስ ሚስጥርና አንተ ለራስ እንግዳ ነህ ይላል አንዳንዴ ገጥሞ ያቀም እንግዳ የሆነ ኻሊድ እኮ ነው መጥቶብኝ ያቀል እንግዳ የሆነ ኻሊድ ሌላ እኮ አይደለም እኔ ራሴ ሌላ እንግዳ ኻሊድ እንጂ እኔ ነኝ እንዴ ምናምን አንተ ነህ ግን የኛው ኡስታዝ አይደለም እና እናንተም እንደዛ ብዙ ጊዜ ገጥማችሁ ሊሆን ይችላል ውስጣችን undiscovered personality ይባላል ያልተገለጡ እኛ ራሱ ማናቃቸው ማንነቶች አሉ ሙሳን ምን አለው አላህ አንተ ራሱ ስላንተ ማታቀውን የማየው ነገር አለ ለዛ ነገር መርጫለሁ ፈስተሚዕ listen carefully attentively اسمع ስማ ነው ፈስተሚዕ ለልሙባለጋ ነው በጣም አድምጥ የሚገርማችሁ ነገር ለኛ ይሄ አያ በጣም በዘመናችን ያስፈልገናል አወራ ነው እኮ ጋይስ ፌስቡክ ላይ የሆነ ቦታ ላይ አወራ ነው ቀላል አይወራም ተቀደድን የሚሰማ የለም ከኔ ጅምር ነው ነገራችን ላይ የሚሰማ የለም ጋይስ መስማት ይፈውሳል መስማት ምን ያደርጋል ይፈውሳል ብዙ በማውራት በሽተኛ ይኮናል ባይዘው በጣም አንዳንድ ሰዎች በጣም ብዙ የሚያወሩ ሰዎች ቁጭ ብላችሁ ስትሰሟቸው ያሳምሟቸዋል በቃ የኡነት ሳይኮሎጂካሊ የሆነ የሚረብሽ ሙድ ነው የሚሰጧቸው እኛ ብዙ ከማውራት ጥቂት አውርተን ብዙ ማድመጥን መማር አለብን ቁርአን ኦቨር ኤንድ ኦቨር አዳማጮች ሁኑ ነው የሚለው አስፈላጊ በሆነ መንገድ እንናገራለን ግን አዳማጭ መሆን እጅግ በጣም ወሳኝ ነው ዛሬ ሁሉም ሰው ተናጋሪ ሆኗል ከኔ ጀምር ነው ፈስተኛ ኢሊማ ይውሃ ቁርአን የመጣው የሚደመጥ ነገር ነው የሚሰማ ነው ጅኖቹ ለዛ ነው ሰምተው ነው እኮ ሂዳያ ያገኙት ቁል ኡህየ ኢለየ አነሁ ሰመዐ ነፈሩ ሚነል ጂኒ
فقالوا إنا سمعنا قرآنا عجبا amazing የሆነ recitation ሰማን ያሉት ሰምተው ነው የተመሩት ሰምተው ነው ወደ ቅኑ ጎዳና የመጡት ስለዚህ መስማት በጣም ወሳኝነት አለው የአይሁድ ህዝቦችን አላህ ክሪቲሳይዝ ያደረጋቸው ሱረቱል አህቃፍ 26ኛው አያ ላይ وجعلنا لهم سمعا وابصارا وافئده መስሚያን ጆሮ አሁን ቀላል ይመስላል አይደል መስሚያ ጆሮ ሰጠናቸው ሲባል ጆሮ ስላለን በቃ ቀላል ይመስላል መስሚያ ጆሮን ማያን አይንን ማስተዋያ ልቦናን ሰጠናቸው እነዚህ ሶስቱ ነገሮች ግብና አላማቸው ምንድነው ከተባለ ፊዚካል የሆነ ነገር ብቻ እንዲያዩ አይደለም ፊዚካል የሆነ ነገር ሰምቶ አይቶ ስፒሪቹዋል እንዲያረጉት ነው መንፈሳዊ እንዲያረጉት ነው ጆሮ ሳውንድ ዌቭ ብቻ እንዲገባበት አይደለም ኸይር ነገር እንዲያደምጥበት ነው አይን ኸይር ነገር እንዲያይበት ነው እናም ማግና ዐንሁም ሰምዑሁም ወላ አብሳሩሁም ወላ አፍኢደቱሁም ሚን ሸይ ኢላላ አላህ የሰጧቸው ጆሮ አይን ልቦና ምንም አልተቀማቸውም ይላል ምንም አይገርምም ሰው በህይወቱ 60 ዓመት ሙሉ ጆሮ አይን ምናምን ኖሮት ምንም አይተቀምበታል ምንም አልተቀማቸውም ሰው የኮ ፊዚካሊ ኮ ኖሮበታል አዎ ግን እሱ አይደለም ግቡ ጆሮና አይን አምሮና ልቦና ማግናሁም መስማት በጣም መሳኝ ነገር ነው ልስማ አለው ከዛ በኋላ 14ኛው አያ ላይ ኢነኒ አና አላህ እኔ ስሜ አላህ ይባላል ሱብሃንአላህ አልዓዚም እኛ ዛሬ ራሳችንን ኻሊድ ይባላልው ኡስታዝ ብለ በጣራኝ በጣም ይመቸኛል ባይዘው ግን እኔ ወንድም ኻሊድ ብሎ ሲጠሩኝ ነው ደስ የሚለኝ ባይዘው ብታምኑ ባታምኑ ዳይም ኡስታዝም ሳይሆን ወንድም ኻሊድ ቢሉኝ በጣም ይመቸኛል ኻሊዶ ደግሞ ቢያረጓት አሪፍ ነው ለማንኛውም ሁላችንም ራሳችንን እናስተዋውቃለን አይደል እኔ እንትና ካሌ ይባላልው ይሄ ኢንስፓየርድ የሆነው አላህ ሙሳን መጀመሪያ ተራራ ላይ ሲያናግረው ራሱን አስተዋውቆታል ኢነኒ አና አላህ እኔ አላህ እባላለሁ ላ ኢላሃ ኢላ አና ከኔ በስተቀር በእውነት የሚመለክ አምላክ የለም ፈዕቡድኒ እኔን በብቸኝነት ተገዛ واقم الصلاه لذكري እኔን ለማስታወስ ሰላትን ስገድ አለው ሁለት አያቶችን እናያለን ሁለት ሐሳቦችን እናያለን ኢነኒ አና አላህ እኔ አላህ እባላለሁ አለው አላህ የሚለውን ቅዱስ ስም ትርጉሙ ምን ማለት ነው ዲፕ የሆነ ዲስከሽን አለው አንድ ቀን ምናልባት ሌላ ጊዜ እናነሳዋለን እኔ አላህ እባላለሁ ላ ኢላሃ ኢላ አና ከኔ በስተቀር በእውነት አምልኮ የሚገባው የለም ፈዕቡድኒ እኔን ተገዛኛል እኔን አምልከኝ ሳይሆን ተገዛኝ ነው ምክንያቱም መገዛትና አምልኮ ይለያያሉ አምልኮ ማለት አምልኮ ወቅታዊ ነው ሰላት ወቅታዊ ነው ጾም ወቅታዊ ነው አምልኮ ስርዓት ነው ያ ዒባዳ ግን ከአምልኮ ስርዓት ከፍ ያለ ነው ባርነት ነው 24 hours 24 ሰዓት በህይወት የአላህ ምንድነው ባሪያ ነህ በሱ ትእዛዝ ስር ነው የምትኖረው ፈዕቡድኒ ለምንድነው ይሄንን ያለው ሙሳ አላህን ከአላህ ጋር ተነጋግረው ባይዘው ከአላህ ጋር ሲነጋገር ሐወዘት እንዴት ነው የተነጋገረው ድምጹን እንዴት ነው የሰማው this is beyond our imagination ይሄ ከኛ አእምሮ ከኛ ኢንተሌክት በላይ ነው ማሰብ አንችልም ብቻ አላህ ሙሳን አናግሮታል ፈከለሙ አላሁ ሙሳ ተክሊማ እሺ እናም ፈዕቡድኒ ያለው እኔም በብቸኝነት ተገዛኝ ያለው ሰው ለአላህ በሚገዛበት ጊዜ ነፃነቱን ያውጃል ሰው ነፃነቱን የሚያውጀው ለአላህ በመገዛት ውስጥ ነው ሰው ነፃነቱን የሚያውጀው ለአላህ በመገዛት ውስጥ ነው ካለበለዛ ሶስት ሰዎች ለሶስት ነገር ባሪያ ይሆናሉ አንደኛ ወይ ለሸይጣን ባሪያ ይሆናል ሁለተኛ ለነፍስያው ለሻህዋት ለስሜት ባሪያ ይሆናል ሶስተኛው ሰው ለማቴሪያል ወርልድ ለዚህች ዓለም ብልጭልጭቷ ባሪያ ይሆናል ከነዚህ ሶስቱ ባርነት ነፃ መውጣት የሚቻለው ያለው መንገድ አንድና አንድ ብቻ ነው ራስን ለአላህ ባሪያ አድርጎ ራሳችንን ከሌሎች ባርነት ነፃነት ማወጅ ነው ነፃ መውጣት ነው ስለዚህ ፈዕቡድኒ ወአቂሚ الصلاه لذكري እኔን ለማስታወስ ሰላትን ስታብሊሽ ታደርጋሉ ተመልከቱ ሙሳ አለይሂ ሰላም በህይወት ዘመኑ የማይረሳው ሲቹዌሽን የማይረሳው ሞመንት ማለት ታሪካዊ ሂስቶሪካል ኢቨንት ማለት አላህን ያናገረበት ምሽት ነው ያንን ተራራ ያየውን መለኮታዊ ብርሃን የጌታን ቃል የሰማውን በህይወት ዘመኑ መቼም ሊረሳው አይችልም ግን አላህ ምን አለው እኔን እንዳትረሳ ከፈለክ ሰላት የህይወት አንድ አካል ይሆናል ያ ማለት ምን ማለት ነው እውነተኛ እኔን የምታስታውሰኝ በሰላት ውስጥ ነው ሶስተኛ ማነሳው ሐሳብ ስፒሪቹዋሊቲ ነው መንፈሳዊነት ነው ይቺ አያ 14ኛው አያ የምታወራው ስለ መንፈሳዊነት ነው ስፒሪቹዋሊቲ ነው ስፒሪቹዋሊቲ መንፈሳዊነት የሚባለው ደግሞ the central call of the Quran የቁርአን ማዕከላዊው ጥሪ ኢማን ነው ማዕከላዊ ጥሪ ረባንይነት ነው ሲጀምር ቁርአን ለዛ ነው ስለ ረባንይነት ስለ ኢማን ያስተማረን አልহামዱሊላሂ ረብል ዓለሚን ነው ሲጨርሽም ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ በጌታ ፕሮቴክሽን መለኮታዊ ጥባቆት መፈለግ ይሄ አምልኮ ነው
በጌታ ስር መሆን ነው። ስለዚህ ስፒሪቹዋሊቲ ነው፣ መንፈሳዊነት ነው። 3 ነጥቦችን ዕውቀት፣ ስነ ምግባር፣ መንፈሳዊነት spirituality, mannerism and knowledge እነዚህን 3 ነገሮች በተራራ ላይ ነው ያገኘው 3 ነገሮች አሁን ልብ በሉ ሙሳ አካላዊ ተራራ ወጥቶ ነው አላህን ያናገረው እኔና እናንተ በተራራው ላይ በሚለው ርዕስ ስር እኔና እናንተ የምንወጣው ምንም አይነት አካላዊ ተራራ የለም እኔና እናንተ የምንወጣው ተራራ በቀን 5 ጊዜ የምንሰግደው ስግደት ነው በቀን 5 ጊዜ የምንሰግደው 5ቱ ተራሮች እንደ ተራሮች እናስባቸው ሙሳ አካላዊው ተራራ ላይ ወጥቶ ጌታን አናግሯል እኛ ደግሞ በ5ቱ የሰላት ወቅት ተራራው ላይ በመውጣት ማለትም የስፒሪቹዋሊቲ ማውንቴን የመንፈሳዊነት ተራራ የመንፈሳዊነት ኤክሰለንሲ ላይ በመውጣት አላህን ማናገር ነው ለዛ ነው ሰላት ስሮ ቃሉ ሲላ ነው ሲላ ማለት ኮኔክሽን ማለት ነው ግንኙነት ነው ኮኔክሽን ነው ከአላህ ጋር የሚኖር ኮሙኒኬሽን ነው ሰላት አላህን የምናናግርበት መንገድ ነው የኛ ተራራ ሰላት ነው የኛ ተራራ መንፈሳዊ ተራራ ነው ይሄ መንፈሳዊ ተራራ ላይ ስንወጣ ጎትተው ሊያወርዱን የሚሞክሩ 2 ነገሮች አሉ ወይም 3 አንደኛው ሸይጣን ነው ሁለተኛው ሻህዋት ነው ሶስተኛው ዱንያ ነው የዱንያንም የሻህዋትንም የሸይጣንንም ጩኸት ጆሮ ዳባ ብለን through time fight ያደረግን የተዋጋን spiritualityን በልቦናችን develop አድርገን ወደ ተራራው ካልወጣን ከወደቁ አይወኔ የሆነ መውደቅ ነው የምንወድቀው ከባድ የሆነ መውደቅ ነው የምንወድቀው ለዛ ነው አላህ ኢነ ሰዓተ አቲየቱን አካዱ اخفيها لتجزي كل نفس بما تسعى فلا يسدنك عنها من لا يؤمن بها واتبع هواه فترضى ይላል ስሜቱን የሚከተል ሰው ከተራራ ላይ እንደሚፈጠፈጥ ይቆጠራል ይላል ተራራ ማለት አካላዊ አይደለም ከመንፈሳዊነት ልቄት ነው ሰው 3ቱን ነገሮች አስተሳስሮ ሊሄድ ይገባል ዕውቀትን ስነ ምግባርን መንፈሳዊነትን እነዚህ 3ቱን ያጣመርን እንደሆነ ወደ መንፈሳዊው ተራራው ልቄት ከፍ እንላለን ብዬ ተስፋ አደርጋለሁኝ ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዕኒ ወኢያኩም ቢአያቲ ወዚክሪል ሐኪም ወሰላሙ ዐለይኩም ዝማራችሁብኝ እኮ እሳዘች ጋር እናመሰግናለን والقلم وما يسطرون የሰው ልጅ በተፈጥሮ ቅን ንጹህና አፍቃሪ ባንፈቀርም አፍቃሪ ነው አፍቃሪ ስንሆን እንፈቀራለን ለጥላቻ በተማረከ ድንክ አስተሳሰብ ተፈቃሪነት መቋመጥ ከንቱነት ነው የምንሰራቸው መልካም ስራዎች የሚመጡብን የችግር ጦሮች አይነተኛ ጋሻዎች ናቸው ቅንና አስብ መልካም ነው በአፍቃሪ እንዋይ ሚዳድ